ነገ የሰባቱ ኪዳናት ማህተም ስሟን በመጥራት ብቻ ስሟን በመጥራት ብቻ ከስጋም ከነፍስም መከራ የምታድነንና የምታወጣን ስሟን በመጥራትና በዓሏን በማክበር ብቻ ከልጇ ከወዳጇ ከመድኃኔዓለም ከኢየሱስ ክርስቶስ ጋር የምታስታርቀን ሩህሩሃና የዋሃ እናታችን ቅድስት ኪዳነ ምሕረት ናት። እስኪ እናታችን ቅድስት ኪዳነ ምሕረት በዚህ በእኛ የኃጢአተኞች ዘመን በዚህ በክፉ ዘመን የሰራችውን ድንቅ ተአምር የሚመሰከረበትን ቪዲዮ ልጋብዛችሁ። ታዲያ እናንተም የእናታችን የቅድስት ኪዳነ ምሕረት ወዳጆች በሙሉ ደስ ይላቸውና ሐሴት ያደርጉ ዘንድ ላኩላቸው። ይቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱ። እናቴ መብራት ጠፍቶ ነው ወይንስ አይታየኝም ምንድነው? ኧረ ቤት ውስጥ መብራት አለ አለቻት እናቴ። ኧረ እያየልኝ አይደለም ምንም እያየው አይደለም ምንድነው ጉዱ? ኧረ ጉድ ነው አይኔ እያየ አይደለም አለች። እናትየው ግራ ገባትና ከአልጋ ላይ ደግፋ አነሳቻት ይዛት ወጣች። ከዛ በኋላ ስታይ እውነትም አይኗ አያይም። በአንድ ቀን ሌሊት ታለቅሳለች። እመቤቴ የብርሃንና ኪዳንህ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ፣ አይኔ ጠፍቶ በጨለማ አትተውኝ መብርሃን እያለች ታለቅሳለች። ሐዋሳ መጣች፣ ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸው። ብቻ ግን ጠፍቷል። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። አንድ ቀን ዕለቱ የካቲት ኪዳነ ምሕረት ነው። እመቤታችን ምን የተቀበለችበት ቃል ኪዳን የተቀበለችበት ዕለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸው ለብሰው ኪዳነ ምሕረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምሕረት ሄዱ። እኔንስ ያገለገልኳት ኪዳነ ምሕረት እኮ ናፍቃኛለች፣ ደጇን ሳረቅ እኮ ሰንብቻለሁ፣ ተው ውሰዱኝ አለች። አንቺን እየጎተትን አኑ ለማርፈሽ ቤት ጠብቂ ያሏትና እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች፣ አለቀሰች። እንዲህ አለች ዛሬ የአንቺን ታምራ ያለው አገልግዬሽ ከሆነ ድንግል ማለት ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ታምር ማየው ዛሬ ነው አለች። የተዘጋብኝን በር ከፈችልኛል፣ እኔ አይኔ የለኝም በሩ ከውጭ ነው የተቆለፈው አለችና ነገረቻት። አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። መጎብኛ ዘመናችሁ ዛሬ ይሁን። ተንኳኳ በሩ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም፣ እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት፣ ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም፣ ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ። አይዞሽ አለ። ከሷ ጋር አለቀሰ፣ እንባዋን ጠረገላት። ምን ላርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ ስጠኝ፣ አልብሰኝ። ነጠላዬም እንዲህ ያለ ቦታ አለ አምጣና አልብሰኝ። እጄን እየመራ ኪዳነ ምሕረት ውሰደኝ፣ ጉዳይ አለኝ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል። አይደለም ጉዳዬ ከኪዳነ ምሕረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው ጉዳዬ? እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር አለ። ተወኝ አሁን ሰው አልፈልግም አለችው። እዛ ስትደርስ እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብረዋት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብረዋት ነበር የሚዘምሩ፣ ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፎ ማልቀስ ሲጀምሩ ቆዩኝ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግዬሽ ከሆነ ኪዳነ ምሕረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽኝ ኪዳነ ምሕረት፣ ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ያ ማን የማን እጅ ይሆን?
የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሃት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች። የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በሕይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫዬ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረት ታቦት ከፊት ልኝ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ዛሬም ድረስ እኮ ይኸውላችሁ ብትሄዱ ኪዳነ ምሕረት ብትሄዱ ግቢዋን እየጠረገችላት እኔ ማርያም ነው እንኳን አይገባኝም እንኳን ዩኒፎርም ለብሼ ላገለግል ይችላል። ድሮ ዩኒፎርም ትለብሳለች ታገለግላል። አራው ደምረቱ ለኔ አይነት አይገባም። ደጅሽ ነው የምታርገው ቃሌ ይሄ ነው ብላ ደጇን ትጠርጋለች። በዚህ ጭንቀት በበዛበት ዘመን እንደዚህ አይነት ነገር ከመስማት በላይ ምን ሊያጽናናን ሊያስደስተንና ተስፋ ሊሰጠን ይችላል? እናታችን ቅድስት ኪዳነ ምሕረት ወይ እርሷን እንደሰማሽ ለእርሷም እንደደረስሽ ለእኛም ድረሽልን።